የተለየ ትውስታ አለ ከበዓል ጋር በተያያዘ? ያው በዶሮ ምክንያት ምንድነው? እኔ ያለችኝ ትንሽ ብር ናት። አጋጣሚ ሲሄድ ዶሮ በጎን ዋጋው ስለዚህ ያው በእንቁላል አሳለፍ ማለት በሲልሲ መልክ ያው እንቁላሉ ቀቅለን እሱም በልተን አሳለፍ። አዎ በሚቀጥለው ሳምንት በግም ማረጥ ትችላለሽ። ለባሉ ብለው ያው የገበያ ንረትን የሚያመጡ ነጋዴዎች አሉ። እነሱንም ከህግ ጋር ሆኖ አንድ ላይ ያው ማስያዝና ያው መፍትሄ ወደሚገኝበት መሄድ ነው እንጂ ትዝ ይለኛል። በቃ ያስኳት 1000 ብርና 1500 ብር ዶሮ እንዴ ቆዳ አለው ያልኩት መቼ ብር መቼ ነበር ግን? የዛሬ 3 አመት 4 አመት ወደ ለጋር ጨርቆስ አካባቢ ነው። ኦኬ። እና ተነጋግረው ነው የሚመስልሽ ያው አንዳንዴ ሻራት የመጨረሻው ያው በኪሎግራም ነው ያው በእንቁላል ታለፈ። በቃ በእንቁላልና ያው ይሁን በሰፈርም ትንሽ የስጋ ቤቶች አሉ ያቅምን የሚያማክሉ ከነሱ ግማሽ ኪሎ 2 ኪሎም ገዝተሽ ያው ነው በቃ ባለ ነገር መደሰት ነው በቃ ዋናው ሙዚቃውም ራሱ ሬዲዮ ጣቢያው ምንም እኮ በዓል ያስመስልሻል። ቄጤማ በዙሽ ጣምብታጭሽ ራሱ በዓል ነው ከሌለሽ ነው ያው ገብተሻል። ወገን ዘመድ ካለሽ እሱ ጋር ሄደሽ በግር ቁጭ ብለሽ እሱ ጋር ታሳልፊያለሽ። ምን ችግር አለ? ግን ዋናው ጤና ነው ለሰው እና አገር ሰላም ሲሆን በጣም ወጥተሽ ስትገቢ ጥሩ ነገር በጣም